አድማጮች ከባድ ሰበር ዜና እጃችን ገብቷል። በስማም የሚያስብል በተለይ የብልጽግናው አገዛዝ እጃቸውን ሰጡ በተባሉ የፋኖ ከፍተኛ አዛዦች ላይና መሪዎች ላይ ከ20 ዓመት ጽኑ እስራት እስከ ሞት ቅጣት የሚያስፈርድ እርምጃ በፍርድ ቤት እንዳስወሰነ እየሰማን የምንገኘው። በተለይም ይህ ጉዳይ በከፍተኛ ሁኔታ መነጋገሪያ ሆኗል። አሁን ምሽቱን ወደ ስቱዲዮ በገባን በዚህ ሰዓት ከዚህ ቀደም ከፋኖ ጋር እንዋጋም ከፋኖ ተለይተናል በሚል ለና አብይ አህመድ እጃቸውን የሰጡ ከፍተኛ ትልልቅ የፋኖ ከፍተኛ አዛዦችና መሪዎች በቀጥታ በአገዛዙ በኩል ትዕዛዝ ተላልፎባቸው የሞት ፍርድ ሊፈረድባቸው ስለመሆኑ እየሰማን እንገኛለን። ውድ አድማጮች ሰበር ዜናዎች አሉ። እነ አብይ አህመድ እነ ኮሎኔል ፈንታሁን ሞሃቤ ላይና እነ ማስረሻ ሰጤ ላይ እንዲሁ እነ ኮሎኔል አሰግድ መኮንን እንዲሁ ሌሎች የፋኖ ከፍተኛ አዛዦችና መሪዎች ለአገዛዙ እጃቸውን ለሰጡ ከፍተኛ የፋኖ አዛዦችና መሪዎች ላይ በፍርድ ቤት ጥብቅ የተባለ እርምጃ እንዲወሰድባቸው ትዕዛዝ እንደተላለፈ ምሽቱን እየሰማን የምንገኘው። እንዲሁ ደግሞ አቶ ገዱ የብልጽግና ሰዎችን ማለትምና አብይ አህመድን ከስልጣን ለማስወገድ ከአወዛጋቢው የአሜሪካን ፕሬዝዳንት ከዶናልድ ትራምፕ ጋር ጥብቅ የተባለ ውይይት እንዳካሄዱ ሰምተናል። ታዲያ አቶ ገዱ፣ አቶ ልደቱ አያሌው፣ አክቲቪስት ጀዋር መሐመድ እንዲሁ እነ አቶ ስብሃት ነጋ፣ እነ ኢንጂነር ይልቃል እና አቶ ለማ መገርሳን የመሳሰሉ ፖለቲከኞች በሀገር አሜሪካ የብልጽግና ሹማምንትን ከስልጣን ለማስወገድ ጥብቅ ውይይት አካሄደዋልም ነው የተባለው። ውድ አድማጮች ቪዲዮአችን ለብዙሃኑ ድምፅ ለመሆን ስለሚያግዘን ወደ ቪዲዮ ስትገቡ የላይክ በተኗን እንድትጫኑ ከወዲሁ እናስታውሳችኋለን። ሰላም ቤተሰቦች፣ ስለነ ኮሎኔል ፈንታሁን ሞሃቤ ጉድ የሚያስበል ዜና እየሰማን እንገኛለን። እንግዲህ ከሰሞኑ ሁላችሁም እንደምታስታውሱት አንዳንድ የብልጽግናውን አገዛዝ ቀጥተኛ ትዕዛዝ በመቀበል የፋኖን ኃይሎች የተቀላቀሉ የተወሰኑ የፋኖ ከፍተኛ አዛዦች ወደ ብልጽግና ትዕዛዝ ወደ ሰጣቸው አካላት እጃቸውን መስጠታቸው የሚዘነጋ አይደለም። ከነዚህ መካከልም እነ ኮሎኔል ፈንታሁን ሞሃቤ እነ ማስረሻ ሰጤ ይጠቀሳሉ። ታዲያ አገዛዙም የፋኖ ከፍተኛ አዛዦች እጃቸውን ሰጡኝ በሚል በመንግስት የቴሌቪዥን ጣቢያዎች በኩል ከፍተኛ ፕሮፓጋንዳዎችን ሲነዛ መቆየቱ የሚዘነጋ አይደለም። አሁን ላይ እነ ኮሎኔል ፈንታሁን ሞሃቤን እነ ማስረሻ ሰጤን በተመለከተ አስደንጋጭ ሰበር ዜናዎችን እየሰማን እንገኛለን። እንግዲህ የብልጽግናው አገዛዝ እጃችሁን ስጡኝ፣ ጦርነት አቁሙ በሚል የፋኖን ኃይሎች እየተማጸነ ቢሆንም አሁን ላይ ግን እነ ኮሎኔል ፈንታሁን ሞሃቤ ላይ እንዲሁ እነ ማስረሻ ሰጤ ላይ የፈጸመው በፋኖ እንዲሁም ደግሞ በመላው ኢትዮጵያውያን ዘንድ ከፍተኛ መነጋገሪያ ሆኗል ማለት ነው። አድማጮቻችን ይሄ ሰበር ዜና ነው። ምሽቱን አሁን ወደ ስቱዲዮ በገባንበት ሰዓት የሰማነው ወሳኝ ሰበር ዜና ነው። እንግዲህ እነ ኮሎኔል ፈንታሁን ሞሃቤ በወሎ ቀጠና ከ100 ሺህ በላይ የሚሆኑ የፋኖ ኃይሎችን ከፊት ለፊት በመሆን በማዘዝ በመምራት ይታወቃሉ። እንዲሁ እነ ማስረሻ ሰጤም ቢሆኑ የፋኖ ከፍተኛ አዛዦች ናቸው። የነ ዘመነ ካሴ ጓደኞች ናቸው። ታዲያ አሁን ላይ ውድ አድማጮቻችን ሰበር መረጃዎች ወጥተዋል። ይሄም የሚያመላክተው አገዛዙ እጃቸውን ስጡኝ በሚል እጅ የሰጡ የፋኖ ከፍተኛ አዛዦችን በሽብርተኝነት ስለመክሰሱና እነ ኮሎኔል ፈንታሁን ሞሃቤ በትንሹ ከ15 ዓመት በላይ የሆነ ጽኑ እስራት ወይም ደግሞ በሞት ቅጣት ሊቀጡ እንደሚችሉ በፍርድ ቤት ውሳኔ እንደተላለፈባቸው እየሰማን እንገኛለን። በአገዛዙ በኩል ከፋኖ ኃይሎች ጋር መደራደር እፈልጋለሁ እንዲሁ እጃችሁን ስጡኝ በሚል እየተማጸነ ቢሆንም ከዚህ በኋላ ከፋኖ ኃይሎች ጎን ተሰልፈን አንዋጋም ይበቃናል በሚል ለአገዛዙ እጃቸውን እየሰጡ የሚገኙ የፋኖ ከፍተኛ አዛዦችና መሪዎችም በሽብርተኝነት ክስ እንደተከፈተባቸውና እነ ኮሎኔል ፈንታሁን ሞሃቤ በትንሹ 15 ዓመት አሊያም ደግሞ የሞት ቅጣት እንደሚጠብቃቸው ነው የውስጥ ምንጮቻችን እየገለጹልን የሚገኙት። እንዲሆነ ማስረሻ ሰጤም ቢሆን ከነ ኮሎኔል ፈንታሁን ሞሃቤ ተመሳሳይ እጣ ፋንታ እንደሚጠብቃቸው የውስጥ ምንጮቻችን ሹክ ብለውናል። ከዚህ ቀደምም ሁላችሁም እንደምታስታውሱት በሸዋ ቀጠና የሚገኙት ኮሎኔል አሰግድ መኮንን ለአገዛዙ እጃቸውን ከሰጡ በኋላ እስከዚህ ሰዓት ኮሎኔል አሰግድ ደብዛቸው እንደጠፋ የሚዘነጋ አይደለም። አገዛዙ የፋኖ ኃይሎች እጃቸውን ሰጡኝ፣ ወደ ሰላም ተቀላቀሉ፣
ከዚህ በኋላ ከፌዴራል መንግስት ጋር የሚሆን ከክልል መንግስት ጋር ተቀናጅተው ህዝቡን ይደግፋሉ፣ ከህዝቡ ጎን ይቆማሉ፣ ከኛ ጎን ይቆማሉ በሚል በተደጋጋሚ ፕሮፓጋንዳዎችን ሲነዛ ቢቆይም አሁን ላይ ግን አገዛዙ አደገኛ በትሩን በመንዘዝ እጃቸውን የሰጡ የፋኖ ከፍተኛ አዛዦችንና መሪዎችን በቀጥታ ተጠያቂ እንዲሆኑ በሽብርተኝነት እንዲከሰሱ እንዲሁ ደግሞ የሞት ቅጣትም እንዲቀጡ በጠቅላዩ በኩል ቀጥተኛ ትዕዛዝ እንደተላለፈ ሰምተናል። ይህም ትዕዛዝ በፍርድ ቤቶች በኩል ተፈጻሚ እየሆነ ይገኛል። ታዲያ ምሽቱን ደግሞ የሰማነው ኮሎኔል ፈንታሁን ሞሀቤ ምናልባትም የሞት ቅጣት እንደሚጠብቃቸው ከሞት ቅጣትም ዝቅ የሚል ከሆነ ደግሞ የ15 ዓመት ጽኑ እስራት ይጠብቃቸዋል የሚሉ መረጃዎች በስፋት እየተናፈሱ ይገኛሉ። እንግዲህ የኢትዮጵያ ጉዳይ አሁንም ማወዛገቡን ቀጥሏል። በተለይ በሀገር ውስጥ እየተካሄደ የሚገኘው ውጊያ በአፋጣኝ እንዲቆም በዓለም አቀፍ መንግስታት በኩል በሲቪል ተቋማት በኩል በተደጋጋሚ ጥያቄዎች እየተነሱ ይገኛሉ። እንዲሁ የኢትዮጵያ መንግስትም ከፍተኛ ጫና እየተፈጠረበት ይገኛል። በተለይ ደግሞ አሁን ላይ በህወሓትና እንዲሁ በሻዕቢያ መካከል ያለው ግንኙነት ደግሞ ሀገሪቷን ወደ ለየለት ጦርነት ሊከት ይችላል የሚል ከባድ ስጋት አለ በሁሉም ወገን በኩል ማለት ነው። ሌላው የአሰብ የወደብ ጉዳይም ቢሆን በኢትዮ ኤርትራ መካከል ጦርነት ሊቀሰቅስ ይችላል በሚል ከባድ ስጋት በተደቀነበት በዚህ ሰዓት የኤርትራው ፕሬዝዳንት ኢሳያስ የአየር ኃይላቸው በተጠንቀቅ እንዲቆም ትዕዛዝ አስተላልፈዋል። ዓለም አቀፍ ተቋማት፣ የሲቪል ማህበራት በተለይ በኢትዮጵያና በኤርትራ መካከል ፈጽሞ ጦርነት መቀስቀስ የለበትም፣ ዓለም አቀፉ ማህበረሰብም ይህንን በዝምታ መመልከት የለበትም በሚል በከፍተኛ ሁኔታ ትችቶችን እየሰነዘሩና ማስጠንቀቂያዎችን እየሰጡ ይገኛሉ። በኢትዮጵያ በኩል ግን የአሰብ ወደብ ጉዳይ የህልውና ጉዳይ ነው፣ አሰብ ወደብንም እናስመልሳለን በሚል ጦርነት ለመክፈት ከባድ እንቅስቃሴ እየተካሄደ ይገኛል። በወደ ኤርትራ በኩል ያለውም ቀላል የሚባል አይደለም። ምክንያቱም የኤርትራው ፕሬዝዳንት ኢሳያስ በኢትዮጵያ ውስጥ የሚገኙ ታጣቂ ቡድኖችን እየደገፉና እያስታጠቁ እንደሚገኙ በኢትዮጵያ መንግስት በኩል በተደጋጋሚ እየተገለጸ ነው የሚገኘው። ታዲያ የኢትዮጵያ መንግስትም ቢሆን የኤርትራው ፕሬዝዳንት ኢሳያስ በኢትዮጵያ ውስጥ የሚገኙ ታጣቂ ቡድኖችን መደገፍ እንዲያቆም በተደጋጋሚ እየጠየቁ ነው የሚገኙት። ያም ሆኖ ግን እነ ኢሳያስ የብልጽግና ሰዎች ፈጽሞ የሚታመኑ አይደሉም። በማንኛውም ሰዓት የአሰብ ወደብ በሚል ተልካሻ ምክንያት ጦርነት ሊከፍቱብን ስለሚችሉ ቅድመ ዝግጅት ማካሄድ አለብን በሚል ከፍተኛ ዝግጅትን እያካሄዱ ይገኛሉ ማለት ነው። አድማጮች ስለምትከታተሉን ከልብ አመሰግነን። ሰላም ጤና በያላችሁበት ይብዛልን። ሰላም ሆኖልን ነው።